ሰላም የተወደዳችሁ አድማጭ ተመልካቾቻችን ሰላምታዬ በያላችሁበት ስፍራ ይድረሳችሁ። ቤተሰቦች ዛሬ የምትገርም ዘመናዊ የመኖሪያ ቤት ወሰን አካባቢ አግኝቼላችኋለሁ። ወሰን አካባቢ እንሄዳለን። ስለዚህ ቤት በቂ መረጃ እሰጣችኋለሁ። ቤተሰቦች ይህ ቤት 205 ካሬ ሜትር በካርታ ዲጂታል ካርታ ያለው ነው። የግቢ ስፋቱ በሚያምር ሁኔታ በሚያምር የፊኒሽንግ ማቴሪያል የተሰራው ነው። በውስጡ 3 መኝታ ቤት፣ 2 መታጠቢያ ክፍል እንዲሁም ደግሞ ሰርቪስ ክፍሉ ላይ ባህላዊ ኪችኑ 2 ክፍልና የውጭ ሽንት ቤት ያለው ነው። ግቢው ሰፋ ለቀቅ ያለው ነው። ከ3 መኪና በላይ ማቆም የሚችል ግቢ ያላችሁ። ግቢ በጣም አሪፍ ነው። አነስ ያለ ጋርደን ነገር አላችሁ። እንዲሁም ደግሞ ልጆቻችሁ የሚጫወቱበት እንዲህ በምታዩት መልኩ ሰፊ ግቢ አላችሁ ማለት ነው ቤተሰቦች። ስለ ይሄን ቤት እንግዲህ አብራችሁን ከቆያችሁ ዋጋውን አጠቃላይ መረጃውን እሰጣችኋለሁ ማለት ነው። እንግዲህ ከሳሎኑ ስንጀምር በዚህ በሚያምር መልኩ የኤሌክትሪክ ሲስተሙ መብራቶች በጣም የሚያምሩ ፔዳንት መብራቶች፣ ተንጠልጣይ መብራቶች አሉ፣ ሻማ መብራቶች እንዲሁም ደግሞ በኢንቴሪየር ዲዛይን አንድ ተቾች አሉ የተጨመሩ ነገሮች ማለት ነው። በዛ መልኩ ወለሉ በሚያምር ሴራሚክ ነው ያለቀው። በምታዩት መልኩ ሰፋ ለቀቅ ያለ ዘና ያለ ፍሬንች ዶር ያለው በዚህ መልኩ ሳሎኑ ጨርሰውላቸዋል ማለት ነው። የሚያምር ቤት ነው። በጣም ነው የሚያምረው። እንግዲህ ይህንን ቤት ወሰን ላይ ነው ለሽያጭ ወጣው ማለት ነው። በአሁኑ ሰዓት ገበያ ላይ ከወጡ ቤቶች በጣም ማለት ለራሱ ብሎ የሰራው ቤት ነው። እኔ በደንብ ነው ያየሁት። እናንተ መስታየት በጣም ነው የምትወዱት። እንደ የነጋዴ ቤት አይነት አይደለም። እንደሰማሁት ታሪኩን ሰውየው ለራሱ ብሎ የገነባው ቤት ነበር። በአጋጣሚ ያው በተለያየ ምክንያት ሰዎች ለሽያጭ ያወጡታል ማለት ነውና በጣም የሚያምር ነገር ነው። የበሮቹን ቁልፎቹን እነዚህ ነገሮች ሳይ እንደገና ደግሞ እነዚህ ዲጂታል የሆኑ መስታወቶቹ አሉ፣ የፊት መስታወቶቹን ሁሉን ነገር ተቾቹን የተጠቀማቸው ማቴሪያሎችን ሳይ የነጋዴ አይነት ቤት አይደለም። በሚያምር ሁኔታ በማያዳግም ሁኔታ ነው። እናንተ ቀጥታ እቃችሁን ይዛችሁ የምትገቡበት አይነት ምንም ነገር ከቀለም ምርጫ እንኳን የምትጨምሩት ነገር የለም። አይደለም ገብታችሁ የምትነቃቅሉት ነገር ቀርቶ ማለት ነውና በአሁኑ ሰዓት ካለው ገበያ ላይ እንግዲህ እንደሚታወቀው ብዙ ገዢ የለም፣ ግን ደግሞ ቤቶች አሉ። ቤት ደግሞ ልግዛ ካለ ደግሞ በአሁኑ ሰዓት የመግዣ ሰዓቱ አሁን ነው። በጣም በሚገርማችሁ ሁኔታ ማለት ነው የቤት ራሱ አሁን የወጣበት ዋጋ እና ከአመት በፊት ከ6 ወር በፊት የነበሩ ዋጋ አንድ አይደለም። በጣም ወርዶ በሚገርም ሁኔታ ነው ዋጋው ጥሪው ራሱ ማለት ነው ነግራቸዋለሁ። ስለዚህ በምታዩት መልኩ ምርጥ ቤት ጨርሷል። ይሄ አሁን የምታዩት ዋናው የማማና ያባባ መኝታ ቤት ነው። በቂ ብርሃን ያገኛል። ላይቲንግ ሲስተሙ በጣም ነው የሚያምረው። በጣም ቀለል ባለ መልኩ ነው የተሰራው። በጣም የሚረብሽ አይደለም። በጣም ነው የምትወዱት። በተመረጡ ማቴሪያል ነው የተሰራው። ወደ መታጠቢያ ክፍላችሁ ስትገቡ ደግሞ ገንዳ ነገር ተቀምጦላችኋል። እሱን እንግዲህ እናንተ መቀየር ትችላላችሁ። ግን የተመረጡት ሴራሚኮቹ ሁሉም ማቴሪያሎቹ ግን በቃ ለዚህ ቤት በጣም የሚገርም ነው። ከበቂ በላይ ነው ወዳጆቼ፣ ከበቂ በላይ ማለት ነው። እኔ ብዙ ቤት ነው ያየሁት። እቺ ግን በጀትድ የሆነች ቤት በጣም ያን ያህል በቃ ኢኮኖሚካል የሆነች ቤት ነችና ይሄንን ቤት የእናንተ እንድታረጉ እመክራችኋለሁ። ምክንያቱም ዋጋው በጣም ሪዝነብል የሆነ ዋጋ ነው። አሁን ተመሳሳይ ቤቶች ተመሳሳይ ያለ ሌላ ቦታ ላይ ወደ ሀያት ወደ ሌሎች ስንሄድ ማለት ፑር በሆነ የፊኒሽንግ ቃት አልቆ ቁምሳጥኑ ምን ውስጥ አሁን ለምሳሌ ቁምሳጥኑ ስታዩት ዩቪ ነው የተጠቀሙት እና ከዩቪም ደግሞ ከለር ምርጫ ላይ ራሱ በጣም በጣም ደስ ነው የሚል በጣም መናበብ አለው። ሃርመኒው ደስ ይላል ቤቱ ላይ በጣም የሚረብሻችሁ ነገር የለም ማለት ነውና በጣም ወደው አይነት ቤት ነው። ሌላ እዚህኛው ከሳሎናችሁ ቀጥታ ስትመጡ በስተግራ በኩል አንድ በቂ ብርሃን የምታገኝ የልጆች መኝታ ክፍል አለ። እንደምታዩት መብራቶቹም ሁሉም ነገር በጣም ጥሩ ናቸው። ከዚህ ክፍል ደግሞ ወጠን ከሳሎን ስትመጡ እንዲሁ በስተ ቀኝ በኩል እንዲሁ መኝታ ቤት አለ። የራሱ ቁም ሳጥን ያለው ነው። በጣም የሚያምር ነው። በቂ ብርሃን ያገኛል። ብርሃን ያላቸው ነው። በየትኛውም ዳይሬክሽን መኝታ ክፍሎቹ ብርሃን አለ። መስኮቱ አየር የምታገኙበት እንግዲህ አንድ ወዳጅ አለኝ ዋናው መተንፈስ ነው ይላሉና የሰው ልጅ ሲኖር አየር ያስፈልገዋልና እኔም ያንን ነገር በጣም ሁሉም የሰው ልጆች ያምኑበታል። ስለዚህ ለመተንፈስ ልጆቻችሁን መተንፈስ ያስፈልጋቸዋል፣ ብርሃን ያስፈልጋቸዋል፣ አየር ያስፈልጋቸዋል። እንግዲህ ይሄ ሶስተኛው የልጆች መኝታ ቤት ነው። የራሱ ቁም ሳጥን አለው። በሚያምር ሁኔታ ነው የተሰራው።
በሚያምር ማለት ነው። ስለዚህ ሌላው ከዚህ ቤት የተመቸኝ ነገር ምንድነው ከማስተር ቤድሩም ወይም ከሳሎን መጣችሁ ኮመን ባዝ አለ። እንግዳ በሚመጣ ሰዓት ኮመን ባዙንም ተጠቅሞ ሲወጣ እጅ መታጠቢያ ፊት ለፊት ነው የምታገኙት በጣም በሚያምር ሁኔታ ማለት ነውና ኮንቪኒየንሲው አክሰሲቢሊቲው በጣም ደስ ይላል። እንግዳም ለነዋሪው በጣም ምቹ ነው። ምግብ ሲቀርብ ቀጥታ የግድ መታጠቢያ ክፍል ውስጥ መግባት አይጠበቅበትም። ስለዚህ ከንጽህናው አንፃር ይሄ የምታዩት ማለት ነው በዚህ መልኩ ነው የተሰራው። ካቢኔት ነገር አለ፣ ሁሉ ነገር አለ። ለምሳሌ አንድ ሰው መድኃኒት ቢያስቀምጥ መዋብ ቢፈልግ ሴቶች ልጆቻችን እዛው ጋር ፊት ለፊት ማግኘት ይችላሉ ማለት ነው። የግድ ሽንት ቤቱን መጠቀም ወይም ባዙን መጠቀም አይጠበቅባቸውም ማለት ነው። መልካም ወደ መረጃችን ስንመለስ እንግዲህ ከዚህ ወጣን ደግሞ ወደ ሰርቪስ ቤቱ ነው የምንሄደው። ወደ ሰርቪስ ቤቱ ስንሄድ እንግዲህ ዋናው ምግባችንን የምናበስልበት ሰፋ ለቀቅ ያለ ባህላዊ ኪችን ለአበሻ ኑሮ የሚስማማ በጣም ሰፋ ለቀቅ ያለ በዩቪ ኪችን ካቢኔት የተሰራ የሚያምር ኪችን ካቢኔት አላችሁ። ለእንጀራም ቦታ እንደገና ለዱቄት የምታስቀምጡት ሁሉንም ነገር የምትከውኑበት ትልልቅ ፍሪጆች ለዲፕ ፍሪጆች የሚያገለግል ቦታዎች አሉ። ሁሉን ነገር የተሟላ እንደገናም ደግሞ የተፈጥሮ ቬንቲሌሽን ሲስተም አለው ማለት ነው። መስኮት አለው። ስለዚህ የቤት ውስጥ ረዳታችሁ የሚያምር የሚጣፍጥ ምግቦችን ማዘጋጀት የምትችልበት ኪችን አላችሁ። ሌላው ይሄኛው የሰርቪሱ ላይ የምታገኙት 2 ክፍሎች አሉ። የውጭ ሽንት ቤት አለው ማለት ነው። የእርድ ቦታ ሁሉን የምትጠቀሙበትን ያሟላ ለአበሻ ኑሮ ተስማሚ የሆነ ቤት ነው። እንግዲህ ይሄ ቤት በአሁኑ ሰዓት የመሸጫ ዋጋው ጥሪው ማለት ነው ቤተሰቦች እንዳያመልጣችሁ 29 ሚሊዮን ብር ነው የሚባለው። እንግዲህ ቀረብ ብላችሁ እናንተም ደግሞ ተነጋግራችሁ ቤቱን አይታችሁ ጎብኝታችሁ ከባለቤቱ ጋር እኛ እናስማማችኋለን፣ እናደራድራችኋለን። እናንተ ዋጋ መስጠት ነው። ስለዚህ ይህንን ቤት የራሳችሁ ማድረግ የምትፈልጉ ከሆነ በ0912618261 ነቢያት ብላችሁ ደውሉልኝ። የቤት ባለቤት አረጋችኋለሁ። ወሰን ላይ አመሰግናለሁ።